ምን? እንዴት? እማዬ ተረጋጊ እንጂ። ምኑን ተረጋጋሁት? አንቺ ልጅ ዘረፋ ነው እንዳያሽው 200 ሺህ ብር ብለሽ ቃል አስገብተሽ እንዴት ነው እንደዚህ የምታደርጊው? እትዬ በጣም ይቅርታ፣ እኔ እንደዚህ እንደሆነ አላወቅኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም። ሀና እኛን ጥፋተኛ እያደረግሽ ነው እንዴ? እኔ እናንተን ጥፋተኛ አላደረግኩም። ሌሊቱን ሙሉ ሳስበው ነበር፣ ግን ለአባዬ ሕክምና ይህን ያህል ገንዘብ አይወጣም። አስፈላጊ ከሆነ ደረሰኙን ላሳይሽ ይችላል። ምነው እንጂ ቅጥፋትሽ በዛ። እንዳለ የወሰድሽው መድኃኒት እኮ ደረሰኙ ላይ ያለ። እንዴ ዶክተር፣ ይሄ መድኃኒት እኮ አባዬ 2 ቀን የወሰደው፣ ለዛውም በቀን 1። ኧረ እባክሽ እውነት በአንቺ ቤት ሰው ማታለልሽ ነው አይደለም? እትዬ አባዬ ይሄ መድኃኒት 2 ቀን ብቻ እኮ ነው የወሰደው፣ ግን እዚህ ጋር የተጻፈው ለ15 ቀን ለዛውም በ6 ሰዓት ልዩነት ተብሎ ነው። ስለዚህ ለአባትሽ የታዘዘውን መድኃኒት እያወጣሽ ትሸጪ ነበር ማለት ነው። እኔ እንደዛ አይነት ሰው አይደለም። ይኸው እትዬ ይሄ መድኃኒት እኮ የመንግስት መደብር 130 ብር ነው፣ እዚህ ጋር ግን 17500 ተብሎ ነው የተጻፈው። ይሄን ቅጥፈትሽን ታይ ብያለሁ። እትዬ እኔ እኮ ውሸቴን አይደለም። እስኪ ትንሽ እንኳን ፈሪ። የሌባ አይነ ደረቅ መልሰው ልብ አድርቅ አሉ። መድኃኒቱን እያወጣሽ ስትሸጪ ኖረሽ ዶክተሩ ሌባ ልታደርጊ ነው? እትዬ እኔ እንደዛ አይነት ሰው እንዳልሆንኩኝ ያውቁ የለ እንዴ? እንዲህ ነኝና ሜላት አላወቅሽኝማ እንደውም። ኧረ እትዬ አንድ ጊዜ ላስረዳሁት። በቃ ይበቃሻል እትዬ። ሀና ሌባ ነሽ አሏት። ነገር ግን ሀና እንኳን ልትሰርቅ ቀርቶ ምንም ነገር ማታውቅ ንጹህ ልብ ያላት ልጅ ነች። ነገር ግን ሀና ሌባ ነች ሰርቀሻል እያለች እርግብ እየሰደበቻት ነበር። እንደውም ሜላት እናትነትን አልተቀበለችም። ነገር ግን ሀናን እንደ ሌባ ነበር የምትቆጥራት። እጅግ በጣም እየጮችበት እንዴት እኔን ታጨርበኛለች አንቺ ሌባ ውሸትም ቅጠፍ እያለቻት እየሰደበች ነበር። ሀና እጅግ በጣም ተከፍታለች። ነገር ግን ሜላት በጣም ሀና ላይ ስትጮህና ስትቆጣት ነበር። እርግብ ይህንን አጋጣሚ ተጠቅማ በጣም ደስ ብሏታል። በእርግጥ የምርመራ ውጤቱ ሌላ ሰው ሊሆን ይችላል፣ ወይም ደግሞ መድኃኒቱን ሌላ ሰው በሀና ስም ገዝቶ እያጨረበራት ይመስለኛል። ነገር ግን ሀና እንደዚህ አይነት ነገር አይደለችም። ወጪው እንዴት እንደዚህ ሆነ ብላ በጣም ተከፍታለች። እርግብ ይህንን እድል ተጠቀመችና ሀናን ለመጉዳት እየጣረች ነው። ሀናን እንድትጎዳ፣ ሀና እንድትበሳጭና እንድታለቅስ እያደረገቻት ነው። አይናቸው እንባ እየሞላ ኩልኩል እያለ ሀና በጣም ፈርታለች። በጣም ነው የምታሳዝነው ማለት ነው። አባታ ድኖ እንድታይ ትፈልጋለች። ነገር ግን ብዙ ፈተና እኔ ለፈተና ነው የተፈጠርኩ እያለች የራሷ ስታማርርና ስትከፋ ነበር። ነገር ግን ምላሴ ሀና እኔ ሁሌም ከጎንሽ ነኝ፣ አይዞሽ፣ የተፈጠረውን ነገር እናጣራለን። እንዴት እንደዚህ ሊሆን ቻለ? ምርመራ የተሳሳተ ሊሆን ይችላል፣ የሌላ መድኃኒትም ታዞ ሊሆን ይችላል። እንዴት እንደዚህ ሊሆን ቻለ? ገና ምርመራውን ከጀመረው ገና 2 ቀን ነው 3 ቀን ቢሆን ነው። እንዴት ይሄን ያህል ወጪ ሊመጣ ይቻለ ብሎ ዶክተርን እየጠየቀ ነበር። ነገር ግን ዶክተር እንግዲህ እኔ ሌባ ነኝ እንዴ ሌባ ልታደርጉን እያለ እየጮኸ ነበር። ምላሴ ግን ይሄን ነገር ከኋላ የሆነ ነገር ይኖራል፣ ስለዚህ ቀስ ብለን ብናጣራ ጥሩ ነው እያለ ከሰላም ጋር እየተመካከሩ ነበር። እንግዲህ ሜላት እጅግ በጣም ተናደደች። ሀናን ለማባረር ወሰነች። ነገር ግን አያቷ ሀናን ከዚህ ቤት የምታባሪ ከሆነ እኔ እዚህ ቤት በጭራሽ አልመጣም አልደርስም አለቻት። ነገር ግን ሜላት በጣም ተበሳጭታለች። ሀና ብቻ ሀና ትኛላችሁ እያለች በጣም ተበሳጭታለች ማለት ነው።